بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله يا قاعدة درساتنا كعقومنبات نقدرلن እስከ ሶስተኛው ደርስ መጨረሻ ድረስ መጥተን አራተኛው ደርስ ላይ ነበር ያቆምነው። ከዛው ካቆምንበት የምንቀጥል ይሆናል። ዛሬ የምንመለከተው አደርሱ ራቢዕ አራተኛውን ትምህርት ነው። ከዚህ ቤት እንደተባባልነው ቃዒዳ ብሎ ማለት ይህች ክታብ መሰረት ማለት ነው። ለምንድነው መሰረትነቱ? አንድ ሰው ቁርአንን ከመጀመሩ በፊት ወደ ቁርአን ከመግባቱ በፊት ወይም ደግሞ ቁርአን ላይ ገብቶ ግን መሰረት ያለው ሰው መለስ ብሎ ይህንን መሰረቱን እንዲያስተካክል የምትረዳ ክታብ ናትና በጣም ወሳኝ ናትና እንደ ቀላል ልናያት አይገባም። የቁርአንን ወሳኝ የሚባሉ ቁርአንን ማንበብ እንድንችል ቴክኒኮችን የምታስተምረን ክታብ ናትና በደንብ ትኩረት ልንሰጣት ይገባል ማለት ነው። እንግዲህ ይህች ክታብ የተከፋፈለችው በደርስ ነው። ሶስተኛው ደርስ ድረስ መጥተናል። ስቴፑን ጠብቀን ማለት ነው። ቀለል አድርገን ነው የመጣነው። እንዲሁም አንዳንድ ህጎችን እየጨመርን ደግሞ እንሄዳለን። ለምሳሌ እስካሁን ድረስ ከተመለከተን ፊደላቶችን አይተናል። እንዲሁም ደግሞ ፊደላቶች ራሳቸው 2 እና 3 ሆነው ተጠናድተው ሲመጡ እንዴት እንደሚነበቡ ሙቀጣዓ ደግሞ ምህጻረ ቃል የሚባሉ በአጭሩ የተጻፉ ፊደላቶችንም ተመልክተናል። ዛሬ ደግሞ አዲስ ኮንሰፕት አዲስ ሐሳብ ምን ገባው ወደዛ ማለት ነው። ወዴት ከተባለ ዛሬ ስለ ሐረካ የምንነጋገር ይሆናል ማለት ነው። የተሐረኩ ፊደላቶችን የምናይ ይሆናል። አደርሱ ራቢዕ ይላሉ ሼኹ። አራተኛው ትምህርት ከቃዒዳ አራተኛው ትምህርት አራተኛው ክፍል አልሑሩፉል ሙተሐሪካ። ብዙ ጊዜ ብዙዎቻችን የምናደርገው ስህተታችን ምንድነው? እዚህ ላይ ነው ትኩረት የምናደርገው። አይን ፈትሃ፣ ሐምዛ ፈትሃ ምናምን የሚለው ላይ ነው ትኩረት የምናደርገው። ከላይ ግን እዚህ ርዕሱን ካልተገነዘብን ይህን ብቻ ማንበባችን ያን ያህል ቅራቱ ላይ ጠንካራ የሆነ ጥሩ የሚባል ለውጥን ማምጣት አንችልም። ምክንያቱም ሼኹ በደርስ ከፋፍለው በክፍል ከፋፍለውት ከዛም በኋላ ደግሞ ስለዛ ርዕስ በደንብ አስረድተው አስቀምጠውት ሳለ እኛ ግን እዚህ ታች ያለው ላይ ብቻ ትኩረት የምናደርግ ከሆነ ኦልሬዲ ሽምደላ ነው የሚሆንብን። ስለምን እንደሚናገር ርዕሱ ስለምን እንደሆነ ክፍሉ ስንት ላይ እንደደረስን ከላይ ይህንን በደንብ አጥርተን ከዛ ከስር ያለውን ብንገነዘብ ጥሩ ይሆናል፣ የበለጠ ለመረዳት ማለት ነው። ስለዚህ ዛሬ የምንመለከተው አደርሱ ራቢዕ ከቃዒዳ አራተኛውን ትምህርት ነው። ስለምንድን ነው ከተባለ አልሑሩፉል ሙተሐሪካ ስለተሐረኩ ፊደላት ነው የምናወራው ምንማማረው። ስለተሐረኩ ፊደላቶች ብለን ስንል ከዚህ በፊት ምናልባት ሐረካዎችን ላናቅ እንችላለን እስካሁን እስከ ሶስተኛው ደርስ ስንመጣ። ለዛ ብሎ ሼኹ ምን አሉ? አለ ሐረካት ሐረካ ብሎ ማለት አሉ አልፈትሐ፣ አልከስራ፣ አዷማ። ያችሁ ምልክቶችን እዚህ ቦታ ላይ በደንብ ላሳያችሁ። የፈትሐ ምልክት ያው ከላይ እንደምታዩት ነው። የከስራ ምልክት ደግሞ ከታች ነው። የዷማ ምልክት ደግሞ የዚህ አይነት ነው። ስለዚህ እነዚህ ናቸው በአረብኛ ሶስቱ አናባቢዎች የሚባሉት ፊደላቶችን አያይዘን ለምሳሌ በአማርኛ ሂ ምንለው ሄ ልንል እንችላለን። ሁ ልንል እንችላለን። ሀ ልንል እንችላለን። የአማርኛው ኦልሬዲ በምልክት እዛው ላይ ከጎን ስለሚጻፍለት በዛው ተንተርሰን ማንበብ እንችላለን። ይሄ ግን የአረብኛ ፊደላቶችን ግን የምናነበው በእነዚህ በሶስቶቹ ነው። ወይ ፈትሐ ይሆናል፣ ወይ ከስራ ይሆናል፣ ወይ ዷማ ይሆናል። ይህንን ይዘን ነው ማንበብ የምንችለው። ስለዚህ እነዚህ በጣም ወሳኝና መሰረታዊ የሚባሉ ሀሳቦች ናቸውና ፈትሐ፣ ከስራ፣ ዷማ አናባቢ ይባላሉ። የሆነን ቃል የሆነን ፊደል እንድናነበው የሚያንቀሳቀሱልን የሚያናብቡልን ማለት ነው። ሐረካ ብሎ ማለት ምን ማለት ነው? ማንቀሳቀስ ነው። ተሐረክ ይባላል። የሆነ ነገር እስኪ ተንቀሳቀስ እንደማለት ነው። ስለዚህ ሐረካ ብሎ ማለት መንቀሳቀስ ነው። ምንን ነው የሚያንቀሳቀሱት እነዚህ ከተባለ ፊደሉን ከፈትሐ ወደ ዷማ ወደ ከስራ እንዲህ ያንቀሳቅሱልናል። ስለዚህ ሐረካ ተባሉ ማለት ነው። ስለዚህ አራተኛው ትምህርታችን አሉ ሼኹ አልሑሩፉል ሙተሐሪካ ስለተሐረኩ ፊደላት ነው የምንማማረው አሉ። ሐረካ ማለት ደግሞ ከዚህ በፊት ማታቁ ከሆነ ይኸው ፈትሐ፣ ይሄ ፈትሐ ምልክት ነው። ይኸው ከስራ፣ ይሄ ከስራ ምልክት ነው። ጭረቱ ይሄው፣ ይሄ ዷማ፣ ይሄ ዷማ ምልክት ነው። ስለዚህ እነዚህ ናቸው ሐረካ የሚባሉት አሉ። ስለዚህ አሁን ወደ ፊደላቶቹ ገብተን በሐረካ ደግሞ እናነባቸዋለን። ምክንያቱም አራተኛው ትምህርት ስለተሐረኩ ፊደላቶች ነው የምንማማርበት ብለናል። ስለዚህ አሁን ከላይ ያልነውን ነገር ወደ ተግባር ፕራክቲካሊ ደግሞ እናያለን ማለት ነው። طيب بسم الله الرحمن الرحيم همزة فتحة همزة كسرة آي همزة ضمة آي ያቸው ሶስቱን እንደዚህ ማያያዝ ማለት ነው። መጀመሪያ
ሐምዛ ፈትሐ አ አያችሁ ሐምዛ ፈትሐ ስንል ከላይ ነው ፈትሐ ስላለው ነው አያችሁ ይህቺ እዚህ ቦታ ላይ ያየናቷ ሰረዟ ያው ሐምዛ ከጭንቅላቱ በኩል አለች ለዛን ፈትሐ ያልነው ፈትሐ ብሎ ማለት ደግሞ አፋችን ከፈት አድርገን ስለምናነብበት ነው አ ብለን አፋችን ከፈት ስለምናነብ ፈትሐ ተባለ አ ያው ከፈት አድርገን ማለት ነው ስለዚህ ሐምዛ ፈትሐ አ አፋችን ከፈት አድርገን ብዙ አብዝተን አ አይባልም በጣም አናሳጥርባ ብለንም አንልም አ አንተረካ ሳብ እናረጋለን አንተረካ እናነባለን ይሄች ደግሞ የከስራ ምልክት ነው ያው እዚህ ቦታ ላይ ሼኹ ያሉን እቺ የከስራ ምልክት ናት ስለዚህ ሐምዛው ከስራ ኢ ምን ማለት መሰላችሁ ይሄን ነገር ባጭሩ ኮንሴፕቱ እንድትይዙት በጣም ሽምደዳ እንዳይሆንባችሁ ሐምዛ ከስር ከስራ ምልክት እዚህ ቦታ ላይ ያላት የከስራ ምልክት ለሐምዛ ስላለው ሐምዛ ከስራ ኢ ተባለ ምን ማለት መሰላችሁ ባጭሩ ለሐምዛ የከስራ ምልክት ለዚህ ለሐምዛ ለሚባለው ፊደል የከስራ ምልክት ከስር ስላለው ኢ አረገችው ማለት ነው ሐምዛ ከስራ ኢ ማለት ሐምዛን ከስራ እንዲሆን የከስራ ምልክት ከስሩ አለችና ኢ ብለን እናነባዋለን ማለት ነው ሐምዛ ፈትሐ ብለን ስንል ደግሞ ሐምዛ ፈትሐ ምልክት አለውና ስለዚህ አ ተብሎ ነው የሚነበበው ማለት ነው ሐሳቡ ይሄንን አሊፉን ይሄ ከቆመውን አሊፉን ለሐምዛ መቀመጫ ነው ለሐምዛ አብሮ የሐምዛ ቅርጽ እንዲቀመጥበት የሆነ እንጂ ይሄ አሊፉ አይደለም የሚነበበው ይሄ ሐምዛው ነው የሚነበበው ከላይ ያለው ይሄ ደግሞ ከስር ያለው ነው ይሄ ደግሞ ከላይ ያለው ነው የሚነበበው አሊፉ ኦሬዲ ብሎ አጃቢ ነው ማለት ነው ለማን ለሐምዛ የሚነበበው አሊፉ ሳይሆን ሐምዛው ነው ማለት ነው طيب ስለ አሊፍ ወደፊት በደንብ ነግራችኋለሁ አሊፍ መሃል ላይ ሲመጣ ለመሳቢያነት እንጂ ከዛ ውጪ አንጠቀመውም ስኩን ነው ሁልጊዜም አሊፍ ይህች ግን ሐምዛ ናትና አሊፍ አይደለችም طيب ስለዚህ ሐምዛ ፈትሐ አ ሐምዛ ከስራ ኢ ሐምዛ ضማኡ አ ኢ ኡ ይሄ ማለት ነው ሐምዛው ፈትሐ ነው አ አልኩት ማለት ነው ሐምዛው ከስራ ነው ኢ አልኩት ማለት ነው ሐምዛው ضማ ስለሆነ ኡ አልኩት ማለት ነው ኡ ስንል አፋችንን ሾል አድርገን ኡ እንላለን ለምን ضማ ማለት ራሱ አፍን ማሾል ማለት ነው እዚህ ጋር ግን ኢ ስንል የታችኛው ከንፈር ዝቅ እናደርጋለን ለምን ከስራ ማለት እንደዛ ስለሆነ ማለት ነው ይሄ ደግሞ አፋችንን ከፈት አድርገን ፈትሐ ማለት መክፈት ስለሆነ አ ብለን እንላለን ማለት ነው አ ፈትሐ ሀ ከስራሂ ሃሂ ها ضماه هاهيه عين فتحة عين كسرعي أعي عين ضماعو أعيعو ها فتحة ها كسرحي هاهي ها ضماه هاهيه غين فتحة غين كسرغي غاغي غين ضماغو غاغيغ ምናልባት እኔ አሁን እንድሳነበው ፊደላቶችን ሐርፋቸውን ያኒ መውጫቸውን እየጠበኩ ላነብ እችላለሁ እናንተ ግን ለጊዜው ገና እንደ አዲስ የምትጀምሩ ከሆነ ፊደሉ ከየት ይወጣል ምናምን ስለሚለው አትጨናነቁ ብቻ በትክክል ፓተርኑን በጠበቀ መልኩ ማንበብ ነው የሚጠበቅባችሁ طيب خا فتحة خا كسر خي خاخي خا ضمة خو خاخيخو قاف فتحة قا قاف كسراقي قاقي قاف ضماقو قاقيقو كاف فتحاك كاف كسراكي كاكي كاف ضماكو كاكيكو ለዛሬ እስከዚህ ከተማማርን ይበቃናል ቀጣይ ያለውን ቀጣይ በሌላ ጊዜ የምናየው ይሆናል ዋናው ሐሳብ ግን ዛሬው ትምህርት አደርሱ ራቢዕ አራተኛው ትምህርት አሉን الحروف المتحركة ስለተሐረኩ ፊደላት ነው የምንማረው አሉንና ሐረካ ማለት ፈትሐ ከስራ ضማ ናቸው አለ የፈትሐ ምልክት ደግሞ ይሄው እዚህ ቦታ ላይ እንደምናየው ነው የከስራ ምልክት እዚህ ቦታ እንደምናየው ነው የضማ ምልክት ደግሞ እዚህ ቦታ ላይ እንደምናየው ነው ማለት ነው ስለዚህ ሐምዛ ضማ ሐምዛ ፈትሐ ማለት ሐምዛው ፈትሐ ነው አፌን ከፍቼ ነው ማነበው ማለት ነው ትርጉሙ ስለዚህ ሐምዛ ፈትሐ ካልኩኝ አፌን ከፍቼ ነው አ ምለው ማለት ነው ሐምዛ ከስራ ደግሞ ብሎ ማለት ሐምዛው ከስራ ምልክት ከስር ስላለው የታችኛውን ከንፈር ብቻ ዝቅ አድርገን ኢ ብለን እናነባዋለን ማለት ነው ሐምዛው ضማ ነው ሐምዛ ضማ ኡ ብለን ስንል ሐምዛው የضማ ምልክት ከበስተላዩ ስላለው አፋችንን ከንፈራችንን ሾል እናደርጋለን ضم الشفتين ይባላል ከንፈርን ሾል አድርገን ማንበብ ስለዚህ የضማ ምልክት ስላለው ኡ ብለን እናነባለን ሐምዛ ضማ ማለት
ሐምዛው ከንፈር ተሹሎ ነው የሚነበበው። ኡ ተብሎ ከንፈር አፋችን ሾል ብሎ ነው የሚነበበው ማለት ነው። ስለዚህ ኡ ብዬ እላለሁኝ ማለት ነው። ሌላውንም በዚሁ መሰረት መቀየስ ትችላላችሁ። አንድ አይነት ስለሆነ ፓተርኑ። ለዛሬ እዚህ ላይ በቃናል። ኢንሻአላህ ዩቲዩባችን ላይ ሰብስክራይብ በማድረግ ተከታተሉ። እንዲሁም ደግሞ ቲክቶካችን ላይ እንገኛለን። አካውንታችንን ፎሎ በማድረግ እንዲሁም ደግሞ ሼር በማድረግ ለሌሎች እንዲዳረስ የአጅሩ ተካፋይ መሆን ይገባናል። ኢንሻአላህ ለዛሬ እዚህ ላይ በቃናል። ወሱብሃነከ አላሁመ ቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።